እኔ ላይ የደረሰው ወይንም በመሳዮቼ ላይ የሚደርሰው ነገር ኦሮሞ ህዝብ በአጠቃላይ ለዘመናት ሲከፍል ከነበረው የግፍ ጽዋ አንዱ ነው እና የተለየ አልነበረም እና ኃይለማርያም ገመዳ እስር ቤት እንደኔው ታሞ በሞት አፋፍ ሲሆን ነው የወጣው እና እንደወጣ ሞተ እና አገሪቱ ሁሉ ተሰቅሏል። ነማሞ መዘመር እስር ቤት ውስጥ ተሰቅሏል። ቀብሩ ላይ እንኳን ከ3-5 ሰው በላይ አልተገኘም። ብዙዎች የነጻነት ታጋዮች ብዙ ግፍ ደርሶባቸዋል። እንደዚህ ደግሞ ከተማ ውስጥ ያልሆነ ማንም ካሜራ በማያነሳበት ማንም ድምጹን በማያሰማበት በብዙ ሸለቆዎች፣ በረሃዎች፣ ጫካዎች ውስጥ ወድቆ የቀሩ የኦሮሞ ልጆች ብዙ ናቸው። ሰው እንዲሁ የጅምላ ሰማዕታት ብሎ የሚጠቅሳቸው ስማቸው ታሪካቸው በግልጽ የማይታወቅ በብዙ ሺዎች በብዙ መቶ ሺዎች የሚቆጠር መስዋዕትነት ተከፍሏል። ለዚህ በእኔ በኩል ደስ ይለኛል። የኦሮሞ ህዝብ ለነጻነቱ የሚከፍለውን መስዋዕትነት መክፈል በመቻሌ ያንን እድል በማግኘቴ በጣም ደስተኛ ነኝ። ባለቤቴም ቢሆን በትግል ህይወት ውስጥ እንዳለው ነው አውቃ ያገባችኝ እና የተለየ ነገር የለም። የሚደርሰው ነገር በእርግጥ እንደሰው ማንም ሰው ይከፋዋል። ነገር ግን ደግሞ ዋናው የኦሮሞ ህዝብ የሚከፍለውን መስዋዕትነት የዛ አካል በመሆናችን ልጆችም ከሌሎቹ እንደኔው ልጆች ነበራቸው የተሰዉ ብዙ ጓዶች አሉ። ነባሮ ቱምሳ ሲሰዉ ልጆቻቸው ትናንሽ ነበሩ እና የዛ የግፍ ጽዋ አካል በመሆናችን እንደሰታለን። እንደ ሰው እንታመማለን፣ ህመም ይሰማናል፣ ፔን ይሰማናል። ነገር ግን ጠቅላላውን ነገር ስናይ ምንም የተለየ ነገር አይሰማንም። የሚሰማን